በላቴላ እንደዚህ በላ ለጽዌው ድምቀት ነው በላ እንዳይባንን ነው በላቴላ በላ እኔ ለወያለው ሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይኸው ወያ እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም በቃ ሰው አይደለሁም በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት የላ ወንድም ጥላ ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው እንዴ ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምናምን ሁሉም ካንቻ የተሻለ አቋም ያሉት 9ኛ ምናምን ነው የምትጨርሹ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ መቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው የአይነት የአርሰናል ደጋፊ እኮ እንደዚህ ነው ይያል የሚወራበት የአይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ እኔም ተቃጥያለሁ ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ኤፍ ፎር ፓልመር ፒ ፎር ፖፓና ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንን የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃይ ከሆነው ሲቲ ጋር ጫወታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲኒ ማሸነፍ ፍላጎት ራሱ አይኖራቸውም ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብሎ አይነኩትም በቃ ቅብርር ብሎ ልጥፍ ተደርገው ይወጣሉ በሜዳና በደጋፊው ፊት የነቪላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ ይወላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቋጥሬ ቆጠርኩት ምን አባት ያገባኝ ባልቋጥር እናት አይጠየፍ ሆኖ ይታያል ከሚሴ እንዴት ነሽ አርስዬ የ5 ዓመት ሚዜ እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ ይሄንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው ግን ሲቲ ከአርሰናል ለራሱ 3 ነጥብ የሚቀበለው ከሆነ ይሄ ነገር አበቃለት ማለት ነው ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ
6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ እንዴ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል? ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ